ሰላም ጋሽ ማሙድ ሰላም እያለ ነው። ሀገራችንን ሰላም ያርግልን፣ ሰፈራችን፣ መንደራችን፣ ቤታችንን ሰላም ያርግልን፣ አንድነታችን ይስፋ። በዛሬ በሀገርኛ እንግዳ ሰዓታችን ሰላም በተሰኘው ዘፈን ወደ መድረክ የምጋብዘው የሰብአዊ መብት ተሟጋች የሆነውን ኦባንግ ነው። ኦባንግ በጣም ነው ኪናኩር በሀገርኛ እንግዳ ሰዓት ስለመጣ እናመሰግናለን። ስለጋብዙ ትልቅ መስጋና አቀርባለሁ። እንደው ስለ ሰላም ይሄን ዘፈን እንዴት ትገልጻለህ? በቃ ያው ጤነኛ ነው። ሰላም ማለት ጤና ሲሆን ነው እና ይሄው ሙዚቃው ደግሞ ያው ጋሽ ማሙድ እንዴት እንዳሰበ ምንድነው ደንበኛ አማርኛ ብልችል ምን አንጀተ ቅቤ ጠጣ ነው ጋሽ ማሙድ የሚሉት ስለ ዓለሙ ነው እንጂ የኛ ብቻ አይደለም። ትንሽ ነው ዓለሙ ነው ትልቁ ዓለም ነውና ሰላም ሪሊ ሁላችን ምን የማኘው እያንዳንዱ ጧት ስንነሳ ምን ፈልገው ምንድነው ሰላም ነው። ሰላም ከሌለ መኖር አንችልም። ተመልካቾቻችን እንግዲህ ሰላም በሚለው ሙዚቃ ደስ በሚል ስሜት ገብተናል። ኦባንግም አንጀቴ ቅቤ ጠጣ ብሏል። አሁንም እንግዲህ ደጋግመን ለሀገራችን ለዓለማችን ሰላም ፈጣሪ እንግዲህ ሰላም ይስጠን እንላለን። ኦባንግ እንኳን ደህና መጣ። እንኳን ደህና ቆየ። ኦባንግ እንግዲህ ተመልካቾቻችን ለቤተሰቦቹ ሶስተኛ ወንድ ልጅ ነው። እንዲሁም ደግሞ ጋምቤላ አኝዋክ ነው የተወለደው። እስቲ ውልደትህን እድገትህን ስለ ቤተሰቦችህን ያለውን አጠቃላይ ሁኔታ ጋምቤላ ወሰደን እስኪ እንግባ። ጋምቤላ ያው እንዳልሽ እውነትሽ ነው። ጋምቤላ ነው ተወልጄ ያደግኩት ከአኝዋክ ብሔረሰብ በመባል ብሔር እና እዛ ጋር ደግሞ ያው አንቺ ያልሽው ነው ያንዳንዱ ስም አለ የተሰጠስ ጊቪንግ ስም አለ። በብዛቱ የወንዶቹ በኦ ነው የሚጀምረው። የመጀመሪያ ልጅ ኡሞድ፣ ሁለተኛ ልጅ ኡጁሉ፣ ሶስተኛ ልጅ ኡባንግ። ከኡባንግ በኋላ ነው አይሉ መገርቻ ለማ አጎስ ሀቢ በቃ ከሶስት በኋላ ነው። ከሶስት በፊት አይሰጣም። በቃ በአኝዋክ ብሔረሰብ ሁሉም እንደዛ ነው። የመጀመሪያ እስከ ሶስተኛ ጊቪንግ ኔም ነው ሁሉም። አሁን ለምሳሌ ያንዳንድ ጊዜ አሁን እኔም ሶስተኛ ልጅ ነው ኡባንግ። አሁን ሶስተኛ ወንድ ልጅ ከወለድኩት ስሙ ኡባንግ ይላል። የሱ ልጅ ደግሞ ሶስተኛ ከሆነ ኡባንግ ይሆናል። ኡባንግ ይሆናል። አሁን ኡባንግ አለ ጁሉ አለ እና ሁለተኛ ልጅ ምንድነው? ኡጁሉ። ሴት ከሆነች አጁሉ ነው የሚባለው። አሁን እኔ ሴት ሆኖ ኖሮ አባንግ ሆ ኢለና ቼኝ ኦ ከኤ ወደ ሄ እና አባንግ እና ግን ከአባንግ በኋላ ከኡባንግ በኋላ በቃ መስጊድ ስንተኛ ልጅ ነው? ሶስተኛ ልጅ ነኝ። ኡባንግ ነው በከታተሪያ መምጣ ደግሞ ስም አላችሁ። የመጀመሪያው ኦፒዮ፣ ሁለተኛ ኡቻን እና ከመንታ ባለ የምወለድ ልጅ ኡኬሎ። ሴት ከሆነ አኬሎ። ሴቶቹ በሙሉ ወደ ኤ፣ ወንዶቹ በሙሉ ወደ ኦ እና ለዛ ነው። እና ከዚህ በፊት አንድ ጊዜ የሆነ ትልቅ ዝግጅት ነበርና እዛ ሄድኩት እና ሜቢ ከ400 አኝዋኮች ነበሩ አሜሪካ ውስጥ እና እዛ ጋር ሄድ ኦልሞስት ከ23 ኡባንግ በላይ ያለ እና ደግሞ እዛ ስንሄድ ኡጁሉ የባሰ ሆኗል። ኡጁሉ ኦልሞስት ወደ 40 ምናምን ሁለተኛ ልጅ በስታ እና ግዛ ነው። እና ደግሞ አሁን ለምሳሌ አንድ ጓደኛ ያለ አሜሪካ የምኖረው እሱ ምን አለ እኛ እኮ አሜሪካ የአሜሪካን ካልቸር ትሩ አይደለም አለ። የአሜሪካ ለምን ስንል እንደዚህ ከተቀበለ አሜሪካ እኮ ብዙ ልጆች መወለድ አይፈልጉም። ስፔሻሊ በብዛት ሁለት ነው። እና እሱ ምን አለ እንደዚህ ከተከተለ ለወደፊቱ ማቶ በጋና ያገኝም ማለት ነው አለ። ወደ ኡጁሉ ይቀራል። እና ኢትዮጵያ ለኔ እንደአመለካከትም ኦልሞስት እንደ ጋርደን ነው። ጓሮዎቹን ጋርደን ብዙ ለየት የሆነ አበባ ካለ ታመራለች። እና የሀገራችንን ጓሮ የምድራችንን ብዙ ነው። በቃ እኛኮ የኢትዮጵያ አበባ ነን፣ አበቦች ነን። እና ያንዳንዱ ሰዎች ምንድነው የሚሉ ጋምቤላ እኮ በጣም በራ የሆነ ነው አይደለም። ያው ይሞቃል ግን በጣም አረንጓዴ ለም መሬት ነው። ጋምቤላ ብቻ የመላ ኢትዮጵያ መመገብ ይችላል። መሬት አለ፣ ውሃ አለ። አሁን ጋምቤላ ውስጥም ኦልሞስት 5 ወንጆች አሉ። እንደ አንድ የኢትዮጵያ ቃል ለዚህ ሀገር ውበት ነው።
እና ያንዳንድ ጊዜ ሲናስብ ከሳትን አንወጣም። ከሳትን ከወጣን ግን በቃ በጣም ምን የመሰለ ሀገር ነኛ ያለን እና የጋምቤላ ካልቸሩ እሱ ነው። አሁን እዛ ጋም እና ልጅነታችን ስናደግ ሪሊ በአብሮነት ነው ምን የኖርን። ኢቭን ቤትን ስንሆን ጋምቤላዎቹ አሁን ለምሳሌ ያንዳንዱ የጋምቤላ ምግብ ምንድነው ስንል ስፔሻሊ እኛ እንጀራ አይደለም ጎንፎ ነው። ጎንፎ ደግሞ ስንበላ በማንኪያ ነው። አንድ ትንሽ የሆነ ማንኪያ እኛ ትይዝልኛል ሳናቶች ሆኖ ማታ ሲሆን በቃ ወደ ጎጆ ቤት እንዞራለን። ጓደኞቻችን የጎረቤታችንን በቃ ማታ ከሆነ የራሴ ጎንፎ ይዘ የራሴ ማንኪያ ይዘ በቃ ተዞራለን። እዛ ጋር ሄድን እንበላለን። ከጨረስን ግን አንተ ከተገብከ ወደዛ አንተ በቃ መልስ ቤት ተመለሳለህ እና አብሮ በቃ የአብሮነት ምን ይበላበት ነውና ልጆቹ ደግሞ ዲሲፕሊን አሁን ለምሳሌ እኔ ክፉ ነገር ከሰራሁት ከአባቴ መጠበቅ የለበትም። የጎረቤቶቻችን አባት የወንድም አባት ደግሞ በቃ ይገርፋል። እኛ ደግሞ የሱ አባት እኮ እኛን ወድም በቃ እኛ ገርፈናል ይላል እና ሶሳይቲው እንደዛ የሆነ ሶሳይቲ ነበርና እኔ የተወለድኩት ያደግኩበት ቦታው ሌሎችም ብሔረሰቦች አልነበሩም። በቃ አኝዋክ መባል ብሔረሰብ ብቻ ነው። እኔ ካደግኩት በኋላ ነው ሌላ ብሔር ያገኘን እና ኢቭን የጋምቤላ ተወላጆች አሁን ለምሳሌ ጋምቤላ ውስጥ መጀንጌር አለ፣ ኖር አለ፣ ኡፑ አለ፣ ኮሞ አለ። ከነኚህ ውስጥ እንኳን እኔ ኦልሞስት አይ ቲንክ ሜቢ ከ9 ዓመቴ በኋላ ነው ሌላው ብሔር ከኛ ለየት ያገኙት እና ገጠር ነበር የተወለድኩት። ግን ከዛም ኮሚኒቲ ስንኖር በቃ የሆነን ትምህርት ይሰጡኛል። እናንተ የሰው ልጆች ናቸው ይላሉ እና እናንተ ከሌላ ሰው አትበልጡም፣ ሌላ ሰው ደግሞ ከናንተ አይበልጡም ብሎ ሰጡኝ እና ከዛ በኋላው ስናደግ ወደ ከተማ እንሄዳለን ሌሎቹና ከዛ ትምህርት ቤት ሲገባ ከዛ በኋላ ነው ከሌላ መላ ኢትዮጵያ የመጡ እየተገናኘን እና እንደ አንተ የሚመስል ሰዎችን እና ደግሞ እኛ ያንን ጊዜ ብሔር እንዳለ አናውቅም። በቃ እና እነሱ ግን አሁን ለምሳሌ ጉራጌ፣ ኦሮሞ፣ አማራ ምናምን አናውቅም። የኛ አስተማሪዎች ናቸው። የኛ አስተማሪዎች ሲመጡ ይበና አባቶቻችንና እናቶቻችን የሚሰጡ ትልቅ ክብር ይሰጣሉ። ምንድነው እነኚህ ከሩቅ ቦታ የመጡ ነው። የመጡበት እኮ እውቀት ለናንተ እንድትሰጡ ነው። መከበር አለበት፣ ግዴታ ነው። ክብር መስጠት አለባቸው። የናንተ አስተማሪዎች ናቸው እና ቤተሰቦቻችንና ጎረቤታቸው ደግሞ የሚሰጡ ትልቅ ክብር ነው ለአስተማሪዎች። ምንድነው የባህል ምግብ? አሁን ገንፎ አለ። ገንፎ በራሱ በማንኪያ በምትበላ ሰዓት ፍቅር አለው። እሱ ነው እንዳልኩት እኮ አሁን ለምሳሌ አንዱ እኛ ዴና የሆነ ሴቶች አሉ ብያለሁ። አሁን በኢትዮጵያ ውስጥም አሁን ገንፎ የሆነ እንደ ጋንዳ ነገር አለ፣ ቅል ነገር ያክሉ ነገር ምግቡ እዛ ጋር ያስቀምጣሉ እና ወጡ ደግሞ ከሳይድ ይሆናል። የመጀመሪያ ገንፎ ተወስዳለህ፣ ከዛ ከወጥ እና ከዛ ትበላለህ እና በዛ ደግሞ ሰርክል ነው። ልጆቹ ተቀምጡ አብሮ ይበላሉ። አሁን ለምሳሌ ከዛ ደግሞ ካልቸሩ የሚገርምኝ መጀመሪያ የሚበሉ ልጆች ናቸው። ከልጆቹ በኋላ ነው ትልልቆቹ የሚበሉ እና ትልልቆቹ ይጠብቃሉ ልጆቹ እስከሚበሉ ድረስ። ምግብ እንደጨረሰ በቃ የልጆቹ ነው። እና ከዛ ልጆቹ ካለቁ በኋላ በቃ የትናልቆቹ ሰዎች ይበላሉ። ግን በዛ ጋር ደግሞ ለየት የሆነ ካልቸር ወንዶቹ ለብቻ ሴቶቹ ለብቻ ነው የሚበሉ። ብሔሩ አኝዋክ ይባላል። አኝዋክ ማለትም በነሱ ትርጉም ኒዋክ ማለት ሼር ሼሪንግ ምንድነው መከፋፈል ማለት ነው። እና ኒዋክ ካሉ ሁለት ቃል አኝዋክ ማለት ኦራኝዋ ለመጀመሪያ አኝዋክ ማለት ሼሪንግ እና አኝዋክ ከሆነ ህዝቡ ሼር ማድረግ people who share እና ነገሮች በሙሉ በሼሪንግ ነው። በቃ ሰዎቹ አኗኗሮች በመሰጋገዝ እና በሼሪንግ ነው። ትምህርት ቤቱ ምንድነው የኛ የምንማረው ሳብጀክት ነበር ኑሮ በዘዴ እና አይ ሪመምበር አንድ አስተማሪ ነበር እና ያ አስተማሪ ብዙ ሰዎች ያውቃልና ያ አስተማሪ ስላውኑ የገንዘብ ጥቅም አወቋል እና ወዲያውኑ ለራሱ ነው ስለሌሎቹና እና አንድ ሰው ምን አለ ይሄ አስተማሪ እኮ በቃ ሼር አያገርም ያለ ነገሮች ከሌሎቹ ሰዎች መከፈል አይፈልግም እና አንድ ሰው አለ አይ ቲንክ ይሄ አስተማሪ ኖሮ በዘዴ በጣም አስተምሯል ብሎ እና ተምሯል በደንብ። ልጅ ሆኜ አላውቅም ነበር። ውጪ ከሄድኩት ከተመለስኩት በኋላ አንዱት ነገር የተማርኩት ጋምቤላ ውስጥ ሀብት ያለ ዳ ያገኘ ዛ ብቻ ነው።
ሀብት ያለ ዳ የማሌዥያን ሰውዬው ነበር እና አንተ ከየት መጣ ከኢትዮጵያ ጋምቤላ ነው አዎ አለ እንዴት አወቁታል አልኩት ስትየቅ አይዛ ነበርኩት እና እሱ ያለ ምንድነው እኔ ትዝ ይለኛል እሱ ምን አለ አረቦች ዱባይ የምትባል ሀገር ከዚህ በፊት በራዬ ሆነም በነዳጁ አገራቸው የት እንደያደረሱ እና ሰውዬው ምን አለ በነዳጅ ነው ግን እናንተ ኢትዮጵያ ውስጥም እኮ እናንተ እኮ በአይምሮአችሁ አትጠቀማችሁ አይደለም ማለት ጋምቤላ ሄጃለሁ አይቻለሁ አለ ጋምቤላ ውስጥ ያለ ምሬቱ በትክክል ብሰራ ከዱባይ ኢትዮጵያ ከዱባይ ማረክ ትችላላችሁ አለ because ምሬት ስላላችሁ ሰው ልጅ ምግብ ይፈልጋል የሁማኒቲስ ፖፑሌሽን ደግሞ almost 8 ቢሊዮን የሆነ ነው የባሰ ብዙ ሰዎች ምግብ ይፈልጋል እና ግን እናንተ ግን ያሰባችሁ አይደለም እና እስከ ዛሬ ድረስ አልረሳም እና ለሌላ የፈለኩት ጋምቤላ ውስጥ ያለው ምሬቱ ሀብታችንን በትክክል ብንጠቀም ለጋምቤላ ሰዎቹ ብቻ ሳይሆን ለመላ ኢትዮጵያ እና ግን ያንዳንድ ጊዜ እንረሳለን እንደዛ ከማሰብ ልክ የምናስበው ብሔርተኝነት በቃ ሳጥኖች ሆነ የኔ ብቻው በቃ እና ከሳጥን አልወጣንም ፈታሪኩ የሰጠው ምሬት ለኛ መጠቀም እንችላለን አይብን በሰው ፊዚካል ልውሰድ አሁን ከጋምቤላ የመጣ ሰውየው እንደ አይለ ገብረ ስላሴ ብዙ ጊዜ መሮጥ አይችልም ኛ ወፍራሞችን ወዲያውኑ በቃ እንደቀማለን አይደል ግን ከጋምቤላ የመጡት ሾርት ራን እንደ አሜሪካዎች አሁን አሜሪካዎች በቃ በፊትነታቸው 100 ሜትር 100 ሜትር በፊትነት ያደርጉታል እና ለሎንግ ራን ብዙ በቃ እና ሃይሌ ከማል ሀገርና መጣልን ለሾርት ሳይድ ጋምቤላና እና ሪዘርቭ ያለን ማለት ነው በየቦታው ለኳስም እንደዛ በቃ ለካልቸሩ ለምኑ ብዙ ነገር ግን እየተጠቀምተን አይደለም ማለት ነው ኦባንግ ሰብአዊ መብት ተሟጋች ነውና ሰብአዊ መብት ተሟጋች ማለትን እስቲ ሰብአዊ መብት ስንል ምንድነው መጠየቁ ሰዎች አሉ አይ ቲንክ ጀማሩ ያንዳንድ ጊዜ ሰዎች ምንድነው እኮ ከውጭ ሀገር የመጣ ነው የነሱ አስተሳሰብ ነው አይደለም እኮ በቃ ከየት ማጣብ ስንል ብሌ ከፈታሪ ነው በቃ ሌላ ነገር እና ምንድነው በዚህ ዓለም ውስጥ ምን ይኖርበት አሁን ትልቅ ዩኒቨርስ አለ በዩኒቨርስ እኛ ምን ይኖርበት ምድር ሀጥ አለ ሰዎች ምን ይኖርበት ምሬት እና እዚህ ግን ሰው ይፈጥራል ሰው በመፈጠሩ ሰው ሲፈጠር መብቱ መጠበቅ አለበት እና ሰው መብት ማለቱን መብቱን ይቀበር ማለት ነው ክብር ማለት ሬስፔክት ማለት ነው ኬር ማለት ነው ኖርቸር ማለት ነው እና ይሄ ነገር ያንዳንድ ጊዜ እንረሳለን በቃ ሰው መብት መከበር አለበት እኮ ሰው ማሰር የለበትም ሰው መብት መከበር ማለት እኮ ወነጹ እንድናገኝ ምግብ እንድናገኝ ሁሉም ነገር እንዲሆን ማለት አመቺን በቃ በኖሩ እንድንኖር ማለት ነው እና ሰው መብት የሰው መብት ማለት ሰው ልጅ ከብዙ ከእንስሳ ለየት የሆነበት አንዱ ትልቁ ነገር ህሊና መባል ነገር አለ ህሊና መኖሩ ማለት ኃላፊነት ማለት ነው ሰው ማለት ክብር ነው ወደን ታላን ሰው ስለተፈጠረ ያ ሰው ቻይኒዝ ይሁን ኢትዮጵያን ይሁን ምን ይሁን እኛ ሰው በመሆናችን ህሊናችንን ለያኛ ሰው ክብር መስጠት አለበት የትም ብትሄድ ከሁሉም ነገር ዋጋ የሌለ ሰው ልጅ ነው የሰው ልጅ ዋጋ የለም ሰው በሞት 1 ሚሊዮን አይበቃ ቢሊዮን አይበቃ የማይበቃበት ምክንያት ምንድነው ፕራይስለስ ያ ከየውስ የሰው ዋጋ የሌለበት ከየት ነው ያገኘን ከፈጣሪ ነው በቃ ፈጣሪ የሰጠው ምንድነው ፈጣሪ ይሄ የኛ ምን ይኖርበት ትልቁ ዩኒቨርስ የፈጠረ አይል አለ እኛ ምናፈሰው አየር ውሃም ሰው እንዴት ለምን ተፈጠረው እና በየቦታ ሄድም ጫካ ብት ብዙ ውበት የሆነ ነገር ታያለ ይሄ ግን የፈጠረው አቃል አለ ያው ፈጣሪ እግዚአብሔር አማወሩ ሐላ እንላለን እና ሰው ማለት ነው እንደ ፈጣሪ እንደተቀበረን ክብር መስጠት ግዴታ ነው ክብር መስጠት ብቻ ሳይሆን ቪሊ ጥሩ ነገር በጎ ነገር እንድንሰራ ነው የትም ብትሄድ የተማሪው ያልተማሪው በእያንዳንዳችሁ ሰው መገደል ክፉ ነው ይላሉ የሌላ ሰው ነካ መዝረፍ የለበትም እና እንደዚህ የሆነ ሴቶች አሉ እና ይሄ ሴቶቹ በቃ ከየት ነው ብናመጣ ከፈጣሪ ነው ማለት ነው እና ለልል የፈለኩት ስብና ስንል ኃላፊነታችን ማለት በጎ ነገር ለቤተሰቦቻችን እናስባለን
እና ማለትን ሰው ማለትን ኃላፊነት ነው። ያ ኃላፊነት ለራሳችን ብቻ ሳይሆን በቃ ለጎረቤታችንን ለሀገራችንን ለመላ ዓለም ማለት ነው። በዚህ ላይ ደግሞ የሳውት አፍሪካን አባባል አለ ኡቡንቱ የሚባል። ኡቡንቱ ምንድነው? ያለ እኔ እናንተ የላችሁ፣ ያለ እናንተም እኔ የለኝም። በእነሱ አባባሉ ኦልሞስት በጣም የሚገርመኝ በነጮቹ ይደነገጣሉ። ይሄ የአፍሪካን ነው። አንተ ሰው በመሆን ኃላፊነት አለ። ያ ኃላፊነት ለራስህ ብቻ አይደለም፣ ለቤተሰቦች ብቻ አይደለም፣ ለጎረቤት ብቻ አይደለም፣ ለብሔርም ብቻ አይደለም፣ ለሀገሬ ብቻ አይደለም፣ ኢቭን ለእንስሳት ጭምር ነው። ስለ ቡና ስናነሳ ጀበናችን የኛ ተምሳሌትነቷ ነው። እንግዲህ እዚህ ውስጥ ብሔር የለውም፣ እምነት የለውም። ያለው ይቀዳል፣ ባለው የሲኒ መጠኑ አንድ ነው። ምናልባት ለአባት ይሰጣል፣ ለእናት ከፍ ላለ እድሜ ይሰጣል። ክብር አለ። በዛ ውስጥ ይሄዳል። ያልደረሰው ካለ ሁለተኛ ተጥዶለት ይጠጣል። አሁን እኛ አንድ እንሆን ሲሆን እኮ በነጮቹ ወር በሌሎቹ ወር በካልቸር በቻይኒዝ መንገድ አይሆንም። የራሳችን መንገድ አለን። ሁሌ ሌሎም ሰዎች አለን። እኛ የምንፈልገው እኮ ለኛ የተሰራ ነገር ፈጣሪ እዚህ ጋር የተሰራ ነገሮች አሉ። አሁን ለምሳሌ እኛ መደራጀት አለብን ነው። የቻይኒዝ መንገድ ከሆነ እንደ ሃስኪንግ ቻይኒዝ ወጥ ቻይኒዝ ዶሮ ወጥ ቢበስል እንዳበሻ ዶሮ ወጥ አይደለም፣ አይጣፍጥም። የሆነ ቻይኒዝ ነገር ያስገባሉ። የኛ ሲበስል የኛ ነን፣ የራሳችን ነው። እና ለሌላ የፈለኩት የራሳችን የሆነ ሴቶች አሉ። ጥቂት የሆኑ ሰዎች መሪዎች፣ ፖለቲካል ግሩፖቹ አገሩ ለመመራት ስልጣን ለማግኘት ጥቅም ለማግኘት እንደዚህ የመሰለ ሴቶቹ ያጠፋሉ። እንዳልኩት አንተ ከዚህ ስለ ቡና ሲነጋገር በግሩፕ ነው። በቃ በኩብ ሆነ ነው። ቡና እንጠጣለን፣ እንደገማለን፣ በቡና ላይ ደግሞ እንነጋገራለን። ያ ቀርቶ ሌላ ነገር አለ። ሰው ሲሞት ድንኳን እንሰቅላለን። ድንኳን ውስጥ ስንገባ ቪአይፒ የለም። ጎረቤት ይመጣል፣ ይሰጣል። እና እዛ ጋር የሞተ ሰውዮ በቃ ሪሊ በሰነ ስርዓትን ምን አይነት ሰው እንደሆነ ደግሞ እኛ የነበረንን ሶሳይቲ በህይወት ያለ ሰው ቀርቶ የሞተ ክብርን የምንሰጥበት ሶሳይቲ ነው። ፎከሳችን በደህና ነገሮች አይደለም፣ ክፉ ነገሮቹ ሪሊ አስተማርን። ልጆቻችን አልሰጠንም ያለን ውበታችን ደህንነታችንን ከነ ሌሎቹ ስህተቶቹ ነገር ይሄ የኛ አብሮነት መግለጫ ነው። ይሄ አንድነታችን የሚያሳይ ነገር ነው። እና ይሄም ግን አብሮነትም ብቻ ሳይሆን መሻሻል የምንችልበት አብሮነት መኖር የምንችልበት ነገር ነውና ከዛ ባላ እንዳልኩት ከዚህ በፊት ወደ እንጀራ ሄድኩት። እንጀራ ደግሞ ሲኒባላ በኩብ ውስጥም ይሄ በክብ ብቻ ቀርቶ በየአይነቱ መባል ነገር አለ። እኔ ግን ስጋ ይወዳለሁ፣ ግን ቁርጥ ስጋ አይደለም። አዎ። እና ጥብስ ግን ይሄኛ አሁን በየአይነቱ ቢታይ በየአይነቱ ለየት የሆነ ነው። እዛ ጋር ውስጥም አልጫ አለ፣ ቀይ ወጥ አለ፣ ሌሎች አለ። እና ይሄ ራሱ የሆነ ልዩነት ውበት ይኖራል። በቃል እና እንደነኚህ አይነቶቹ ሌላ ቦታ የለም እንዳልኩት። ከዛ በኋላ ደግሞ የጉርሻ ነገር ጉርሻ ትልቅ ነገር ነው። ጉርሻ የሚያሳየው ጉርሻ የሚሰጠው ሰውየው ክብር እንዳለ ያሳያል። እና ደግሞ ሼሪንግ እንዳለ ያሳያል። ሌላ ሀገር በደት አታገኙ፣ እኛ ጋር ነው። ለምንድን ነው ይሄ ነገር? አሁን ለምሳሌ እኮ ከኔም አንተ ይቀደማል፣ ከኔም አንተ ዘመዴ ነው፣ ከኔም በቃ ጉርሻ የምሰጠው ደግሞ ህሊና ያለ ሰው ነው ሌላ ሰው የሚጎረብስ፣ ስቢና የሚያኩ ሰው ነው ሌላ ሰው በወጥ እንዲኖር። ጉርሻችን የፍቅር መግለጫ ነው። ጉርቻችን የአብሮነት ነው፣ የሼሪንግ ነው፣ የፎርጊቭነስ ነው። እና በቃ ሁሉም የብዙ ነገር በዛ ላይ ጉርሻው ራሱ ብዙ ነገር ይገለጻል። ይሄ ነገር ግን ብዙ ትኩረት የለም በዚህ ላይ ወደ ብሔርም ወደዚህም። እና ያ ትልቁ ያለን ግዙፍ የሆነ ነገር ረስተን ትንሹ ነገሮች ርስ ብራሳችን እናባላለን በዚህ ትንሹ ነገር። አገር እኮ ፍቅር ነው። የአገር ማለት የሰው መግለጫ ነው። እና አገር የማይወዱ ሰው ራሱ የማይወዱ ሰው ማለት ነው። እናት ሀገሬ ስንል ትልቅ ክብር ነው። ያንዳንዱ ከእናት በዚህ ሰው ልጅ ቀርቶ እንስሳ እንደ እናት የመሰለ ነገር የለም። እናትም 9 ወር ቤቢ ተቀምቀባ ከዛ በኋላ እስከ 16 ዓመትና ይብን እንደኛ የመሰለ ሀገር
ወንድ ሴት ያራገዛል ይጠፋል። እናቶቻችን እዚህ ጋር የሀገራችን የጀርባ አጥንት እናት ነች። እናቶቻችንን እንጀራ እናት እንላለን። ኢብን ጎዳና ተደራዳሪ ያሉ እናቶች ያንዳንድ ትንሽ ዳቦ ቢያገኙ ዳቦ ለልጃቸው ይሰጣሉ። በሆዶ ዳቦ ባዶ ሆድ ያደራሉ። እና እንደነኚህ የመሰለም የኛ ሴቶቹ እንደ እናት ማለት ነው። እና ህሊና ያለ ሰው ስብዕና የማያውቅ ሰው እናቱ የወለደች እናት እቺ ሴትዋ አይልም። ህሊና የሌለ ሰው ብቻ ነው። ራሱ የማይወዱ ሰው ብቻ ነው። ግን እንደኛ የመሰለ አገር መመሩ እኮ ኦልሞስት እናት አገራችሁ እንደ እናት የማይወስዱ አሉ። አገሪቷ ይጠራሉ። አገሪቷ እኮ እንደ እናት ጠርቶ ሴትዋ ማለት ነው። ሴትዋ እኮ ስትል እኮ ክብር የሌለ ነገር ማለት እኮ ነው። ዝቅ አረክ ማለት ነው። ስብዕና የማያውቁ ሰዎችን አገሪቷ ብለው እና ያው እናት ሀገር ስንል ደግሞ ያንዳንዱ ሰዎች ምን ይላል እንደ ኦባንግ እኮ ለምንድን ነው ይሄ በኢትዮጵያ ወደቱ እንደዚህ የሆነበት? ከኢትዮጵያ ወደተ ሌላ ማንነት የለም። መርጬ አይደለም እንደዚህ ጥቁር ቆዳ በሃኛው ብሔረሰብ ይወልዳል ብዬ መርጬ አላውቅም። ጋምቤላም አንድ ሰው የፈጣሪ ብቻ የሰው ማንነት መገለጹ የተወለዱበት ቦታና መጀመሪያው ሰው በመሆኑ የተወለዱበት ቦታ ነው። እና የተወለዱበት ቦታ ክብር ካልሰጠን ሌላ ሰው ክብር አይሰጥም ማለት ነው። እንደዚህ እንዳልኩት ነው። አሁን ለምሳሌ ኢትዮጵያ ውስጥ እዚህ ጋር ያለ አንድ ጎዳና ተደራዳሪ ብናገኝ የአሜሪካ ውጭ ዜጋ ባለሀብት ወደ አሜሪካ ባለስልጣን ያ ልጅ ቢያገኝ ያልፋል። they don't care። ነገ ጠዋት ይሄ ልጅ አሜሪካ ኤርላይን ጭነን ወደ አሜሪካ በደረሰበት ሰዓት የአሜሪካን ባለስልጣኑ ያ ልጅ መብቱ ይይዛል። እና ለለንት ያፈለኩት የኛ ችግራችንን እኛንን የፈጠርን እኛንን የምንፈታ ስንፈታ ደግሞ ኦሮ ሰፊ ሆነ ስንሆን ነው። ደግሞ ከሌላ ግሩፖች አዳፕ ማድረግ የለበትም። የሌሎቹ አሰራር ከኛ ጋር አለ የተሰራው አለ። ኢቭን ከነጮች እንኳን የባሰ እንኳን ይችላል። ማንም ሰው ከዚህ ብዲክ ሆኖ ጋምቤላ ብሎ መኖር አለበት። ጋምቤላ አንተ የምመችበት ሰዓት ግን እኛ ያለንበት ይሄ የኔ ክልል ነው። ይሄ ክልሉ ለራሳችን ብቻ ከሆነ ይሄ ራሱ ማን ነው መቆዳ? ሰዎቹ ራሳቸውን ነው መቆዱ። ከዛ በኋላ አገሩ ነው መቆዳ። አዋጣም ህዝቡ ይጎዳል፣ ትውልዱ ይጎዳል። እኛ ግን የምንፈልገው ሰላም። ይሄ በዚህ መንገድ አንሄድም። ያለ ሪሶርስ ተከፋፍለን መኖር እንችላለን። እና እንደዚህ አይነት ምልክት ኤግዛክትሊ ግን ለሆዳ ምንየትን ብሔር መነገጃ ሆኗል፣ እንጀራ ሆኗል። ያለ አመለካከት በጣም ነው ደስ የሚለው። ሲጀመር በተለያዩ ሚዲያዎች ላይ ያየነው ዩቲዩብ ላይ ያየነው ነገር ይሄ ነበር አይደል? ስለ ደስ የሚል የኢትዮጵያዊነት መንፈስ አለ። በውዝዋዜው ደግሞ እንፈትንሃለን። ግን እስካሁን ቆንጆ ቆይታ ያደረግናል። ቡናው እንዴት ነው? ቡና አማን ቆንጆ